ጤና ይስጥልኝ ውድ ተመልካቾቼ እንደምን አላችሁልኝ እንደምን ቆያችሁኝ እኔ እግዚአብሔር ይመስገን በጣም ደህና ነኝ ይሄውና ይሄንን የምትመለከቱት ምርጥ ዳቦ ማለት ነው በአቮካዶ ነው የሰራሁት ብዙ ጊዜ እኔ አቮካዶ እየቀባሁኝ በስላይስ ዳቦ ወደ ስራ ሄዳለሁ ማለት ነው ስለዚህ ለምን በዚህ መልኩ አልሰራውም በያሰብኩና ይሁላችሁ ላካፍላችሁ ብዬ ቀርብ ያለሁ ማለት ነው 3 አቮካዶ ነው እኔ ተጠቀምኩት ከዛም በኋላ ይሄንን በደንብ እንዳምጠውና እንደዚህ መሽ እናረጋዋለን ከዛ እሱን ከጨረስን በኋላ እንግዲህ ሁለት ብዙም ባይዳመጥ ምንም ችግር የለውም በሹካም መጠቀም ትችላላችሁ በሹካም ዳመጥ ስታረጉት ይዳመጣል ቀላል ነው ከዛም በኋላ ሁለት እንቁላል ነው የጨመርኩበት እንደምታዩት ከዛ እሱን ሁለቱን እናዋህደዋለን ከዛ የሚቀጥለው እንግዲህ ዱቄት ነው ከዛ ትንሽ እርሾ ተጠቅሜ ያለው ትንሽ ጨው ትንሽ ስኳር ትንሽ ቤኪንግ ፓውደር ተጠቅሜ ከዛ ሁሉንም አዋህደዋለሁ ማለት ነው ስታዋህዱት ታዲያ ዱቄት ካነሰባችሁ ዱቄት እየጨመራችሁ ያያችሁ እየጨመራችሁ አዋህዱት እሹት ማለት ነው ስለዚህ ሁላችሁ እንደዚህ በዚህ መልኩ አዋህደዋለሁኝ በጣም ቆንጆ ዳቦ ነው የወጣው ትወዱታላችሁ ብዬ ገምታለሁኝ ተስፋ አረጋለሁ በጣም ቆንጆ ነው ከዛ ይሄንን ትንሽ እንግዲህ እንዲቦካ አድርገን እናቆየዋለን ይሄውና ቦካ ሙቀት ቦታ አስቀምጡት ቶሎ እንዲቦካላችሁ ከዛም በኋላ የስላይስ ዳቦ መጋገሪያ ፓትራይን አዘጋጀው ትንሽ ዘይት ትንሽ ዱቄት ጨመርኩበት ከዛ ይሄንን በደንብ አዘጋጀዋለሁኝ እንደዚህ አድርጌ ከዛ ወደ ኦቨን እናስገባዋለን በጣም ምርጥ ሆኖ ቆንጆ ሆኖ ይወጣላችኋል ከዛም በኋላ እንግዲህ ቆርጠን ያው ቆራርጠን ስላይስ ያረግን ያው መመገብ ነው በቡናችን በሻያችን በመንፈልገው ነገር ማለት ነው ይኸውላችሁ እንደዚህ ምርጥ ሆኖ ቆንጆ ሆኖ ወጥቷል ያቃጥላል ትንሽ ተጠንቀቁ እንዳያቃጥላችሁ ትንሽ በረድ ቢል ጥሩ ነው ትኩስ ነው በጣም ቆንጆ ነው ስለዚህ ይሄንን ኦሬዲ ዳቦ አቮካዶ ነው ምንም ያንን 10 ጊዜ መቀባት አያስፈልግም ማለት ነው ኦሬዲ እንደዚህ ሆኖ ምርጥ ሆኖ ተዘጋጅቷል ወደ ስራም ስትሄዱ ወደ ፈለጋችሁት ቦታ ዳቦአችሁን እንደዚህ አርጋችሁ ከቡና ከሻይ ጋር አድርገን ወደ ስራ መሄድ እንችላለን ማለት ነው ልጆች በጣም ይወዱታል ለኛ ብቻ አይደለም ለልጆቹም ለሁሉም በጣም ሄልዚ ነው ጤናማ ነው ስለዚህ እንደዚህ ሰርተን ብንመገብ ተመራጭ ነው ብዬ ላለሁኝ አናዘር አማራጭ ይሆናል ብዬ አስባለሁኝ ከወደዳችሁት እንግዲህ ላይክ ሼር ሰብስክራይብ ያረጋችሁ ተበረታቱኝ ደስ ይለኛል ስለዚህ እንደዚህ ምርጥ ሆኖ ወጥቷል እንግዲህ በጣም ቆንጆ ነው ይጣፍጥ ነበር ቆንጆ ነው ስለምትከታተሉኝ አመሰግናለሁ ቻው